ታላቁ የለንደን ክለብ ቶተንሃም ሆትስፐር በታሪኩ አይቶት ወደማያውቀው ገደል ውስጥ እየገባ ነው። $400 ሚሊዮን አውጥተው ተጫዋቾችን ቢገዙም አሰልጣኞችን እንደ ዕቃ ቢቀያይሩም ዛሬ ግን ቶተንሃም ከወራጅ ቀጠናው ያለው ርቀት 1 ነጥብ ብቻ ነው። ከ2004 ወዲህ ለመጀመሪያ ጊዜ 5 ተከታታይ የሊግ ጨዋታዎችን ተሸንፈዋል። ደጋፊዎች በብስጭት ስቴዲየም ጥለው እየወጡ ነው። በዚህ ቪዲዮ ቶተንሃምን ማን አበላሸው? አዲሱ አሰልጣኝ ለምን አልሰራለትም? እናም ይህ ታላቅ ክለብ ዘንድሮ ከፕሪሚየር ሊግ ይወርዳል የሚለውን በጥልቀት እንመረምራለን። ቪዲዮን ሳታቋርጡ እስከ መጨረሻው ተከታተሉ። የቶተንሃም ችግር ምን ያህል ጥልቅ እንደሆነ ለማየት ከክሪስታል ፓላስ ጋር ያደረጉትን የቅርብ ጊዜ ጨዋታ መመልከት በቂ ነው። በገዛ ሜዳቸው በደጋፊያቸው ፊት 3-1 አሳፋሪ ሽንፈት አስተናግደዋል። ክሪስታል ፓላሶች ገና ጨዋታው እንደተጀመረ ግብ አስቆጥረው በኦፍሳይድ ቢሻርባቸውም ቶተንሃም ግን ከእንቅልፉ ሊነቃ አልቻለም። የቶተንሃም ትልቁ በሽታ የዲሲፕሊን ማጣት ሆኗል። በዚህ ጨዋታ ሚቺ ቫን ደ ቬን በሰራው አላስፈላጊ ጥፋት ቀይ ካርድ አይቶ ከሜዳ ወጥቷል። ቶተንሃም በዚህ የውድድር ዘመን ብቻ 4 ቀይ ካርዶችን አይቷል። ተጫዋቾች ሜዳ ላይ ትኩረት አጥተዋል። የሚገርመው ነገር ቶተንሃም በመጀመሪያው አጋማሽ ብቻ 25 ጎሎችን አስተናግዷል። ይህ በፕሪሚየር ሊጉ እጅግ የከፋው ሪከርድ ነው። ቡድኑ ሜዳ ላይ ሲገባ ራሱን ለመከላከል አቅም የለውም። በዚህ የተበሳጩት የቶተንሃም ደጋፊዎች ገና የመጀመሪያው 45 ደቂቃ ሳያልቅ ስቴዲየሙን ጥለው ሲወጡ ታይተዋል። የስፖርት ተንታኞች እንደሚሉት ተጫዋቾቹ ለክለቡ አርማ እየተዋጉ አይደለም፣ ደጋፊውም ተስፋ ቆርጧል። አዎ ቶተንሃም አሁን የራሱ የከፋ ጠላት ሆኗል። ቶተንሃም ሆትስፐር የአሰልጣኞች መቃብር እየሆነ መጥቷል። ዋናው ጥያቄ ችግሩ ያለው አሰልጣኙ ላይ ነው ወይስ ክለቡ ላይ የሚለው ነው። ባለፈው የውድድር ዘመን ፖስቴኮግሉን አሰናበቱ። ከዛም የብሬንትፎርዱን ቶማስ ፍራንክን አምጥተው ብዙም ሳይቆይ ያባረሩት። አሁን ደግሞ ጊዜያዊ አሰልጣኝ አድርገው ኢጎር ቱዶርን ሾመዋል። ነገር ግን ኢጎር ቱዶር ከመጡ ጀምሮ ቶተንሃም አንድም የፕሪሚየር ሊግ ጨዋታ አላሸነፈም። በእሳቸው ስር ባደረጓቸው 3 የሊግ ጨዋታዎች በሙሉ ተሸንፈዋል። ቱዶር ክሪስታል ፓላስን ለመቅጠም ሲገቡ የወሰዱት ታክቲካዊ እርምጃ ብዙዎችን አስገርሟል። ተንታኞች እንደሚሉት የኢጎር ቱዶር ታክቲክ ለዚህ ቡድን አይመጥንም። ቡድኑ አጥቅቶ መጫወት ሲገባው እሳቸው ግን መከላከልን መርጠዋል። ቱዶር የቶተንሃምን ተጫዋቾች ስነ ልቦና መረዳት አልቻሉም። በዚህ ከቀጠሉ እሳቸውም ቀጣዩ ተባራሪ አሰልጣኝ መሆናቸው አይቀሬ ነው። ክለቡ ገንዘብ የለውም እንዳንል ባለፉት 2 የውድድር ዘመኖች ብቻ ወደ $400 ሚሊዮን አውጥተዋል። ዶሚኒክ ሶላንኬን፣ ኮኖር ጋላገርን፣ መሐመድ ቅዱስንና ሌሎች በርካታ ተጫዋቾችን አስፈርመዋል። ነገር ግን ግዢዎቹ ስትራቴጂ የሌላቸውና የክለቡን ክፍተት ያልደፈኑ ነበሩ። ዛሬ ላይ ቶተንሃም ግብ አስቆጣሪ አጥቶ እየተቸገረ ነው። የተገዙት ተጫዋቾች አብዛኞቹ ወይ ጉዳት ላይ ናቸው ወይ ደግሞ ከቡድኑ አጨዋወት ጋር መዋሃድ አቅቷቸዋል። የክለቡ ሊቀመንበር ዳንኤል ሌቪ ትልቅ ትችት እያስተናገዱ ነው። የቶተንሃም አመራሮች የእግር ኳስ ክለብን እንደ ቢዝነስ ካምፓኒ ነው የሚያዩት። አዲስ ስቴዲየም ሰርተዋል፣ ከኤንኤፍኤል ጋር ስምምነት አድርገዋል፣ ትልቅ ገቢ ያላቸው፣ ነገር ግን ሜዳ ላይ ያለው የእግር ኳስ ቡድን ነፍስ የለውም ይላሉ ተንታኞች። የገንዘብ ብክነቱ ክለቡን ምንም አይነት የረጅም ጊዜ ራዕይ እንዳይኖረው አድርጎታል። እውነታው እጅግ አስፈሪ ነው። አሁን ቶተንሃም በ16ኛ ደረጃ ላይ ተቀምጧል። የሰበሰበው 29 ነጥብ ብቻ ሲሆን ከወራጅ ቀጠናው ያለው ርቀት 1 ነጥብ ነው። ከስር ኖቲንጋም ፎረስት፣ ዌስትሃምና በርንሌ እያሳደዱት ነው። ቶተንሃም በሜዳው ካደረጋቸው 15 ጨዋታዎች 9ኙን ተሸንፏል። ይህን ያህል የሜዳ ላይ ሽንፈት ያስተናገረው ከነሱ በታች ያለው ወልቭስ ብቻ ነው። በቀጣይ ጨዋታዎች ቶተንሃም ካልነቃ በታሪኩ ለመጀመሪያ ጊዜ ከፕሪሚየር ሊግ ወደ ሻምፒዮንሺፕ ሊወርድ ይችላል። የሚገርመው ተቃርኖ ግን ይህ ሊወርድ የተንጠለጠለ ቡድን በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ደርሶ ከአትሌቲኮ ማድሪድ ጋር ይጫወታል። ቶተንሃም በሻምፒዮንስ ሊጉ ጥሩ እየተጫወተ በሊጉ ግን እየፈረሰ ነው። አሁን የክለቡ ብቸኛ ስትራቴጂ በሊጉ ላለመውረድ መታገል ብቻ ሆኗል። ይህ ለቶተንሃም የሚያክል ትልቅ ክለብ እጅግ አሳዛኝ ውድቀት ነው። ታዲያ እናንተስ ቶተንሃም ዘንድሮ ከፕሪሚየር ሊጉ ይወርዳል ብላችሁ ታስባላችሁ? የክለቡ ዋና ችግር ዳንኤል ሌቪ ናቸው ወይስ ተጫዋቾቹ? ሐሳብና አስተያየታችሁን ከታች ባለው ኮሜንት ቦክስ ላይ ጻፉልን። ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረግ አትዘንጉ። እንዲሁም አዳዲስና ትኩስ የስፖርት ቪዲዮዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ አድርጉ። በቀጣይ በአዲስ የስፖርት መረጃ እስክንገናኝ ድረስ መልካም ጊዜ